ሰላም ኦርቶዶክሳውያን ቤተሰቦቼ ታላቁ መምህራችንን በኩረ ሰባኪያን መምህር ዘላለም ወንድሙን እንግዲህ ካጣን ዛሬ 8ኛ ቀናችን ነው። ዛሬ መጋቢት 5 ነው። ቤተሰቦቼ እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት በሰላም አደረሳችሁ። መምህራችን መምህር ዘላለም ወንድሙ የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስም ልጅ ነው፣ ወዳጅ ነው። ኦርቶዶክሳዊ እንደመሆኑ መጠን ደግሞም በዛሬው ዕለት ራሱ እዚያ ቤተክርስቲያን ሳሪስ አቦ ላይ በናፍቆት የሚጠበቅ መምህራችን ነው። በብዙ ቦታ ያጎላል። መምህር ዘላለም ወንድሙ በብዙ ዓመታዊና ወራዊ በዓላት ላይ በየቤተ ክርስቲያናቱ እሱ ሲገኝ የሚኖረው እርካታና የሚኖረው ድባብ እጅግ በጣም እግዚአብሔር መንፈስ ቅዱስ በሙላት የፈሰሰበት ጸጋ የተሰጠው የእግዚአብሔርን ቃል በሰዎች ልቦና ውስጥ እንዲያሰርጽ እንዲያሳድር እግዚአብሔር እጅጉን የጎበኘው ታላቅ መምህራችን አባታችን የልጅ አዋቂ የልጅ በሳል የልጅ አባት መምህራችን አባታችን ወጣት ሲመስል አባት የሆነ ጎልማሳ ሲመስል ነገር ግን የበሰለ ክብሩ መፈራቱ ሞገሱ ልክ እንደ አባቶቻችን የሽበት ዘውድ እንደደፋላቸው መፈራቱ መከበሩ መምህራችን መምህር ዘላለም ወንድሙን ካጣነው ዛሬ 8ኛ ቀን ነው። ግብዓተ መሬቱ ከተፈጸመ የቅብር ስነ ስርዓቱ ከተፈጸመ ደግሞ ዛሬ ሰልስት ወይም ደግሞ 3ኛ ቀኑ ነው። እንግዲህ ቤተሰቦች የቀብሩን ያፈጻጸም ስነ ስርዓት አይታችሁታል፣ ተመልክታችሁታል። እጅግ በጣም የሚያስደምም ሬንጃ በታሪክ አጋጣሚ ምናልባት በስንት ጊዜ አንድ ጊዜ ሊከሰት የሚችል ክስተት ነው። ቤተሰቦቼ ስለ ነፍሱ ከስጋው ስትለይ ስለ አሟሟቱ ሁኔታ የደረሰኝን ያወቅኩትን አንድ መረጃ ላካፍላችሁ ፈለግኩኝ። መኖሪያ ቤታቸው የወላጆቻቸው ወይም እነሱ ያደጉበት በሰበታ ነው። እንግዲህ እንደምታውቁት ወዳጅ ዘመዶች፣ ወገኖች፣ ቤተሰቦች ኦርቶዶክሳውያን ለቅሶ እዚያ ቦታ ላይ ደርሳቸዋል። ከቀብሩ ስነ ስርዓት በፊት ባሉት 3 እና 4 ቀናት በሰበታ ነበረ ሁሉም ምእመን የደረሰው። ለቅሶ የሚደረሰው ድንኳን የተደኮነው እዚያ ቦታ ነበረ። የወላጁ ቤት፣ እናቱ ቤት፣ እናት አባቱ ቤት ማለት ነው። በዚያ ቦታ ላይ እንግዲህ ጉባኤም ተሰርቶ ነበረ። እነ መምህር ዘላለም እነ ቀሲስ ዘበነ ለማ ዶክተር ተገኝተው እጅጉን በጣም ድንቅ ቀናት ነበር ያለፉት። እንግዲህ እኔም እንደ አንድ በቅርብ አጠገቡ እንደሚያገለግል አገልጋይ ከቀብሩ ማግስት ቀብሩን ከቀበርን በኋላ ሰበታ ሄጄ ነበረ። ወንድሙን መምህር አድነው ወንድሙን አግኝቼው ነበርና ስለ መምህር አድነው ያለውን እስኪ ከፈረሱ አፍ እንደሚሉት አባቶች ምንድነው ለሞት የዳረገው ነገር፣ ችግር ነበረ ወይ፣ ህመም ነበረ ወይ የሚለውን ነገር በጥልቀት ከሱ ለመረዳት ሞክሬያለሁና መምህር አድነው እንግዲህ እንደነገረኝ ቤተሰቦቹ እንደነገሩን የሆነ ሁኔታ እንደዚህ ነው። እንግዲህ በቀጥታ ወደ አሜሪካ ሲሄድ ለአገልግሎት ነው ሄደው። ለአገልግሎት ሲሄድ ግን ትንሽ ከአገልግሎት ብዛት ድካም የተነሳ እሱ ራሱን ትሪት አያደርግም ነበረ። ቤተሰቦች እንደሰማችሁት በቀን አንድ ጊዜ በጾም ጊዜ ከ9 ሰዓት በፊት አይቀምስም። በዚያ ላይ ለቁመተ ስጋ ያክል የሚቀምስ ገዳማዊ። ስለሱ ምንም ተናግረን አንጨርስም። አባቶቻችን እንደገለጹት የከተማ መናኝ የከተማ ባህታዊ የነበረ ሰው ነውና ከአገልግሎት ብዛት ራሱን ጎድቶ ነበረ እና ምንድነው የሆነው? ወደ አሜሪካ ለአገልግሎት ሲሄድ አይኑን ትንሽ አይኑ ላይ የሚሰማው ስሜት ስለነበረ እሱን ቼክ ለመደረግ በዚያው ከአገልግሎቱ ባሻገር እሱንም መታየት እንዳለበት ቤተሰብ ተመካክሮ እባክህ እሺ በለን ጤናን ቼክ አድርግ ተባብለው እሱም እሺ ብሏቸው አገልግሎቱን አገልግሎ ቼክ ለማድረግ አይኑን ወደዚያ ወደ ሆስፒታል ሲሄድ ዋሽንግተን ሆስፒታል ይባላል። እዚያ ቦታ ሲሄድ አይኑን ቼክ ሲደረግ ሐኪሞች ግን ያልጠበቁት ነገር ነበር ያገኙት። አንድ ቀን የህመም ፊት ታይቶበት የማይታወቅ አንድ ቀን አመመኝ ያላለ እስከ መጨረሻው ድረስ እኛን አገልግሎ ነፍሱን ከስጋው የለየ
የዘመኑ ድንቅ ሰማዕት መምህር ዘላለም ወንድሙ እስከ መጨረሻው። ቤተሰቦቼ እንግዲህ ያው በቅርቡ የሰበካቸው ስብከቶች ምስክር ናቸው። በነገራችን ላይ መምህር ዘላለም ወንድሙ ነፍሱ ከስጋው እንደምትለይ ወደ አምላኩ እንደሚሄድ ቀድሞ የተረዳና ያወቀ የበቃና ጻድቅ የሆነ ሰው ነበር። በቅርብ የነበረውን ስብከቶቹን መስማት ይቻላል። የካቲት 7 የሰበከው ስብከት አቤቱ ባሪያን በሰላም አሰናብት የሚል ርዕስ ነበረ። ገብታችሁ ማየት ትችላላችሁ። በጣም የሚገርም ነው። አብዛኛውን ጊዜ ሲያስተምር ሲሰብክ የነበረው ስለ ሞት ነው፣ ስለ መዘጋጀት ነው። ሞት በድንገት እንደሚመጣ ይሄ የሁል ጊዜ ስብከቱ ቢሆንም በዚህ ሳምንት ውስጥ ግን አብዝቶ ይሰብክ የነበረው በእንዲህ አይነት ርዕሶች ነበረ። በጣም በሚገርማችሁ ሁኔታ ግን እዚያ ሆስፒታል ላይ ሄዶ አይኑን ቼክ ሲያደርግ የተነገረው ነገር ለማመን የሚከብድ ነበረ። አይንህ ላይ የተሰማ ስሜት እንደ ሕክምናው ምርመራ ውጤት የሚያሳየው ሁለቱ ኩላሊቶች ፌል እያደረጉ እንደመጡ ነው የሚል ዜና ነበር የሰማው። እሱ በእርግጥ ተዘጋጅቷል። እሱ ሞት አያስፈራው። ስለሆነም ሐኪሞች ምን አይነት ውሳኔ ነው የወሰኑት? ይህንን ሳምንት ተኝተህ እንድናይህ። በመጀመሪያ ኩላሊትህ ፌል እያደረገ በመሆኑ እጥበት ስለሚያስፈልገው ወደዛ ከመሄዳችን ዲቴል ወደሆነ የሕክምና ፕሮሰስ ከመግባታችን በፊት በኪኒን መስተካከል የሚችል ከሆነ ኪኒን መውሰድ አለብህ አሉት። ይህን ተነጋግረው በሚገርማችሁ ሁኔታ እዚያ ቦታ ላይ አብረውት ያሉት አገልጋዮች ተከትለውት ሊሄዱ ባሉ ጊዜ በፍጹም አልፈልግም ብሎ አንድ ሰው ነው የግድ ብሎ የተከተለው። እሱም ሆስፒታል እንደገባ ሂድ በቃ አያስፈልግም፣ ከዚህ በኋላ ሐኪሞች ይከታተሉኛል፣ አንተ መድከም የለብህም በኔ በቂ ነው ተመለስ ብሎ ሁሉ እንዳስመለሰው ስንሰማ ምን ያክል የተባረከና የሚደንቅ ሰው ነው ትላላችሁ። እና ምንድነው የሆነው? ክትትል እንዲያደርግ ተኝቶ ተወሰነ፣ እሻለ። ስለዚህ መጀመሪያ ኪኒን መስተካከል የሚችል ከሆነ ኪኒን መውሰድ አለበት ተባለ፣ እሻለ። ኪኒኑን መውሰድ በጀመረ ከ3 ቀናት በኋላ በድንገት ነፍሱ ከስጋው ተለየች። ግን በጣም በሚገርማችሁ ሁኔታ መምህር ዘላለም ወንድሙ የሞቱን ቀን አውቆት ነበረ። ከመሞቱ 30 ደቂቃ በፊት ነፍሱ ከስጋው ከማረፉ ከመሞቱ አይደለም ከማረፉ ነው የሚባለው። ሲጀምር እሱ ሞተ ሳይሆን አረፈ ነው የሚባለው። የናፈቀውን መንገድ ነው የተጓዘው፣ የናፈቀውን ቦታ ነው የሄደበት፣ የናፈቀውን የአባቱን እቅፍ ነው ያገኘው። ስለዚህ መምህር ዘላለም ወንድሙ ከማረፉ ከ30 ደቂቃ በፊት ሐኪሙን ጠርቶ ምን እንዳለው ታውቃላችሁ? መምህር አድነው ወንድሙ ይህንን ሲነግረን ምን አለ? አንድ ቀን ሰውነቱን ነክቼው አላውቅም፣ ነገር ግን ያን ቀን ሐኪሙን ጠርቶ ገላዬን እጠበኝ አለው። የሱ ዝግጅት የተለየም አይደንቅም? ገላዬን እጠበኝ አለው። ሐኪሙም ደነገጠ። እሺ ብሎ ታዘዘ። ገላውን ታጠበ። በታጠበ በ30 ደቂቃ ውስጥ ወይም ደግሞ ከ30 ደቂቃ በኋላ ነፍሱ በክብር ከስጋው ተለየች። መምህራችን የከበረ ነው። ለዚህም ነው ነጭ ለብሳችሁ በቀብሩ ቦታ ተገኙ የተባለው። በቃ እሱ ጻድቅ ነው፣ እሱ የበቃ ነው፣ ሐዘን አያስፈልገውም፣ ለቅሶ አያስፈልገው ብለው የወሰኑት አባቶች በዚህ ነው። ቤተሰቦቼ በረከቱ ይደርብን።